ምዕራፍ 11 ቁጥር 36 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ደቀ መዛሙርት የሚለው ማንን ነው? ክርስቶስ የመረጣቸው 12ቱ ላይ አይደለም፣ ከእነዚህ ውጭ የሆኑ ናቸው። ታቸዋል አይደለ? ያም ሆነ ይህ እንዳጠቃላይ ተባሉ ይላል። ባዩ ማን ነው? አምላክ ነው ወይ? ላ አይደለም። ነቢያቶች ናቸው ወይ? አይደለም። ሰዎች ናቸው ተነስተው እናንተ ክርስቲያን ብለው ደቀ መዛሙርትን ጠራቸው። በዚያ ነው ለመጀመሪያ ጊዜ ደቀ መዛሙርትም ክርስቲያን ተባሉ በአንጾኪያ ይላል። ስለዚህ ነው አምላክም አልደነገገውም፣ ነቢያትም አልደነገጉትም። ነቢያትም ክርስቲያን ናቸው ተብሎ የተገለጸበት ቦታም የለም እና ይህን ይመስላል። እሺ ይህን ላሳያችሁ ከይቅርታ ጋር ማስረጃ እንዲሆናችሁ ቃል በቃል እዚህ ጋር የሐዋርያት ስራ እዚህ ጋር የሐዋርያት ስራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ያ ባርናባስም ሳውልን ሊፈልግ ወደ ጠርጤስ መጣ ይላል። ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ክርስቲያን ተባሉ። እንዳጠቃላይ ዋናው ሀሳባችን ምን ነበር? አምላክ ሰይሟቸዋል ወይ? ክርስቲያን ሆኖ ብሎ አዟል ወይ? ላ የለም። ልክ እንዲሁ ደግሞ ነቢያቶች ክርስቲያን ሆኖ ብለዋቸዋል ወይ? አላሉ። ሰዎች ናቸው ይህን አሏቸው። ምናልባት ኦርቶዶክስ ከሆንሽ አላውቅም፣ ምህረት አብ ቃል በቃል እኛ ክርስቲያን አይደለንም ይሄን ስም ጠላት ነው ያወጣልን እያለ ናቸው ይህን ስያሜ የሰየሙት እያሉ ይናገራሉ ራሳቸው። እንዴት ነው አምላክ ባልደነገገበት ሃይማኖት ላይ ሊሆን የምችለው? ነገ እኮ ከአምላክ ፊት ነው የምቆመው። አምላክ አዞኛል ወይ? ቃል በቃል በቁርአን ላይ ሙስሊም ሆኑ ብዬ አዝዣለሁ እያለ ቃል በቃል ይነግረናል። ነቢያቶችም ቃል በቃል ህዝቦቻቸውን ሙስሊም ሆናቸው እንጂ እንዳትሞት እያሉ ሲያዟቸው እናያለን። ይሄ ነው የሰራሁት የመጨረሻ ቪዲዮ አለ። ይበልጥ ደግሞ ሄዳችሁ እዛ ብትመለከቱ ጥሩ ነው። ይሄን የተናገርኩት እዚያም ላይ ከልጅቱ የጠየቀችው ክርስቲያን ነች እና እስልምናና ክርስትና እያነጻጸርኩ ልክ እንደዚህ ነግሬያታለሁ። እሺ ሌላ ጥያቄ አለሽ? እሺ እስልምና ማለት ነው። እኛ እንትን ስና ከእስማኤል በኋላ ነው ያለው እስልምና ይባላል። ከዚያ በፊት የት ነበረ? ቅድም እንደነገርኩሽ ኖህ ቃል በቃል እኔ ሙስሊም እንደሆን ታዘዝኩ ይላል። እስማኤል ብቻ አይደለም አምላክ ቀደምት ነቢያትንም ያዘዛቸው በአንድ ሃይማኖት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ ይላሉ። ነቢያቶች ሃይማኖታቸው አንድ ነው አሉ። ያቸው ከአዳም ጀምሮ ከመጀመሪያው ጀምሮ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ሲያስነሳ ጊዜ ነቢያትን 2 መንገድ አልሰጣቸውም። አንድ መንገድ ነው ኢስላምን የሰጣቸው። አዳም የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠይቀው هل كان آدم نبيا تبارو آدم نبي نبرنا سيبالو نعم كان نبيا مكلما بلا أول اليوم الله قال بقال يناقروا نبينا وابلو تمسكروا الله. سلذي كآدم جمرون آدمنا الله سبحانه وتعالى كدانين يورد كلتي مجمرة وصبرو قل سلطان يا الله كدان إسلامنا ولقد عهدنا إلى آدم من قبل إلى محمد هو بركتم كأنت بفت لمجمرة ولا آدم كدانين يورد جلتالو يالين نكر إني مسلم. አመሰግናለሁ። አይሽ وما كان الله ليعذبهم وأنت فيهم وما كان الله معذبهم وهم يستغفرون. ሰላም ነው። ሰላም እንዴት ነህ ኒኮ? ደህና ነህ? አልሐምዱሊላህ። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን
ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሃል። እዚህ ዓለም ላይ ትልቅ ረፍት ብሎ ማለት አምላክህ በነቢያት በኩል ያዘዘውን ሃይማኖት ተከትለ ስትሄድ ጊዜ ነው። ያን ነቢያት ሲያመልኩት የነበረውን አንዱን አምላክ ማምለክ የጀመራችሁ ቀን ነው ህይወታችሁ በትክክል ያገኛችሁት። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበህ ከመሰሊ ልሐይ ወልመይት አሉ። ያ ጌታውን አውቆ የሚገዛ ሰው እና ጌታውን ሳያውቅ ሌላን አካል የሚገዛ ሰው ልክ እንደ ህያውና እንደ ሙታን ነው ምሳሌያቸው አሉ። ጌታውን አውቆ የሚገዛ ሰው እርሱ ነው የእውነት ህያው ብሎ ማለት አሉ። ነገር ግን ጌታውን ሳያውቅ ሌላን አካል የሚገዛ አካል እርሱ ከሙታን ነው ብለው ይናገራሉ። የህያውነት ትልቁ መገለጫ የተፈጠርክበትን ዓላማ ስታውቅና ያንን አንዱን አምላክ የነቢያትን አምላክ ስትገዛ ቀን ነው። እንኳን ወደዚያ ወደ ነቢያት መንገድ ወደ እነ አብርሃም፣ ወደ እነ ይስሐቅ፣ ወደ እነ ያዕቆብ ትክክለኛው መንገድ አንድና ብቸኛ የሆነውን አምላክ ያ የማይሞተው ዘላለማዊ ህያው የሆነው በአንድነቱ ላይ ሶስትነት የሌለበት፣ በህያውነቱ ላይ ሞትነት የሌለበት፣ በመለኮትነቱ ላይ ሰውነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ በሀያልነቱ ላይ ተሸናፊነት ድክመት የሌለበት ያን የነቢያትን አምላክ ወደ ማመንና ወደ መገዛት እንኳን መጣ ወንድማችን። ቤተሰቦቼ ሁሉም እንትን ናቸው፣ የቤተ ክርስቲያን አገልጋዮች ናቸው፣ ቄሶች ምናምን ናቸው። እና እኔ ከበፊትም ነው መስለም የምፈልግ። እኔ 12ኛ ክፍል አምና ነበር የጨረስኩት እና እስካሁን አሁን ቢያውቁ ከቤት ያስወጣኛል አባቴ። ማሳወቅ አብሽር፣ በውስጥ ያገኘኋት ልጆች ከላይ ዛህራን ፎሎ አድርጋት ታገናኛለች። እስላማዊ ትምህርቶች የምትማርበትና እውቀት የምትቀስሙበት ግሩፕ አንደኛ ታገኛለህ። እና ማሳወቅ አይጠበቅብህ። አደራ ችግር የሚፈጥሩበት ከሆነ እንዳታሳውቃቸው። ችግር ምናልባት ከፈጠሩብህ እንኳን ሙስሊም ወንድሞች አሉ ግሩፕ ላይ እኛን ታናግረናለህ። በአላህ ፍቃድ ማንኛቸውም እስልምናን ተቀብላችሁ በመስለማችሁ ምክንያት አውቀውባቸው ቤተሰቦቻቸው ችግር ሊፈጥሩባችሁ ካሉ አሳውቁ። በአላህ ፍቃድ ማንኛውም ሙስሊም ወንድሞቻችሁ ከጎናችሁ ናቸው። እሺ። እና ስምህ ማን ነበር? እኔ ሚኪ። መቀየር ካልፈለግ ችግር የለውም። መቀየር የምትፈልግ ከሆነ ያንተ ፈቃድ ነው። ስሙ ችግር የለበት። እፈልጋለሁ። አንድ ጓደኛዬ ነበር። እሺ። እና የለም አሁን በህይወት የለም። እሺ። ስሙ ማን ነበር? በሱ ስም መጠራት ፈልጋ ነው። ስሙ ማን ነበር? እሱ መሐመድ ነው። መሐመድ። ማሻአላህ ደስ የሚል ስም። ከዚህ በኋላ ወንድማችን መሐመድ ሆነሃል። አንድ ሰው እስልምና ሲቀበል ያው ሻወር እንዲወስድ ታዟል። አሁን ካልፈለግ ችግር የለም። አሁን እንትን ከሆነ ቀዝቃዛ ከሆነ ነገ መውሰድ ትችላለህ። ችግር የለውም። ንጹህ ልብስ በመልበስ ከቻልክ ደበቅ ብለህ እየሄድክ ሰገድ አድርገህ ትመለሳለህ ማለት ነው። ሙስሊሞች የሚያደርጉትን በሶላት ላይ እየፈጸምክ ትመለሳለህ። በሶላት ላይ የሚባለውን ምናምን የሚያስተምሩ የቅርብ ጓደኛ ሙስሊም ወንድሞች ጓደኞች ካሉ እነሱን አናግራቸው። ከሌሉ ደግሞ ከላይ ዛህራን ፎሎ አድርጋትና ግሩፕ ታስገባዋለች። ወንድሞች ጋር ታገናኛለች፣ ያስተምረዋል። ዛህራ እንደቤቱ ነው። እሺ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። መሐመድ ምርጥ ሰው ነው እና እዚህ ምድር ላይ የምወደው ስም መሐመድ እና ስም ምን ያወጣው እና በውስጥ አናግረኝ ኢንሻላህ እንትን እልሃለሁ መልስልሃለሁ። የቴሌግራም ቁጥርህን ላክልኝ በውስጥ ፎሎ አድርጌሃለሁ። አንተ ፎሎ መልስልኝ። እሺ አድርጌሽ። አላህ ያጽናህ፣ በርታ። ትምህርቶችም ትማራለህ በይዝንላ። እሺ እሺ። ቆይ አላህ ይጠብቅህ። በውስጥ ፎሎ አድርጌሃለሁ። ኢንሻላህ አናግረኝ። አልሐምዱሊላህ። እሺ ራሄል ጥያቄ አለሽ? ሰላም ብያለሁኝ ራሄል። እኔ ወንድ ነኝ። እሺ ሰላም፣ እንዴት ነህ? እንዴት ነው እሱ? ሰላም አልሐምዱሊላህ። እኔ አንተ የኖርክበት እምነት ማለት ነው ተወልደህበት ነው? አምላኬ የፈጠረብኝ እምነት ነው።
ማስረጃ ልስጥህ እኮ አሁን አንድ ሰው አንድ ነገር አስረድቼ የሆነ እምነት እቀይራለሁ ምናምን አይከብድም። በዚህ አምላክ አስረድ هاي شبكة